ድርድር መፍታት እኮ ይቻላል። ተገድን ነው እንዴ? ምን ይላል? ወይ ጉድ! ዲያሞ እንዲያገና ምን ብዬ ነበር ጋይስ? ነው ኢትዮጵያ ውድድር አይሰለቻትም። አሁን ተወዳደርኩ በቃ የተባረከ ይሁን የሚባል ነገር አታውቅም ብዬ ነበር ያልኩት። ምላሴ ምራቄ ሳይደርቅ ሄደች ከማን መሳሪያ ጋር ልትወዳደር? ማን ነው? ከግብጽ ጋር። ያው ብቻውን የሚወዳደር አናሽ። ለማንኛውም እስቲ ዜናውን አይተን እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። የግብጽ ብሔራዊ ቡድን በአሁኑ ሰዓት ኢትዮጵያን ለመግጠም ሞሮኮ ገብቷል። ከቡድኑ ኃላፊዎች ጋር ንግግር ያደረገው ሙሐመድ ሳላም ኢትዮጵያን ለመግጠም ቡድኑ ሙሉ ለሙሉ ዝግጁ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ቡድንም ዛሬ ከሰዓት ሞሮኮ ይደርሳል ተብሎ ይታሰባል። የቡድኑ አንበልም አስቻለው እንዳለው ከሆነ ሳላ ኖረም አልኖረም ምንም የሚያመጣው ነገር የለም ብሏል። እኛ ግብጽን አንሰማም ብሏል። በድርድር መፍታት እኮ ይቻላል። ተገድን ነው እንዴ? ምን ይላል? ወይ ጉድ! ፈጣሪ ሆይ ከ6 ጎል በላይ እንዳይገባብን እንማጸናለን። ስድስቱ ጎል እንደ 0 ነው የሚቆጠሩልኛ። ብዙ ሰው ጋር ሳይደርስ እንደልተው ፖስት እኔ እንዳየሁት ሌላ ሰው እንዳየ የምረጠው እኔ የምፈራው የጎል ጎርፍ እንዳይወስድ። አባይ ግድብን እንደገደብ ነው ቲምወርክ የምናደርግ መስላቸው። ለነገሩ እሱንስ መች ገድበን ጨረስ። ሳላህ ጋር ተሰልፈው ፎቶ ሲነሱ ያሸነፈ ያልተደሰተ ይመለሳል። ለማንኛውም መልካም እድል ማለቱ ከኛ ይቅር። በአንጫወት ራሱ እንሸነፋለን። ተሸንፈናል እኮ ጋይስ፣ ተሸንፈናል። የት አለ ሞራል? ሞራላችን ተሸንፋል ኦልሬዲ።